የሳሙኤል ድምፅ እንደ ክረምት ነጎድጓድ በመንደሩ ውስጥ አስተጋባ። ፀሐይ በሰማይ አናት ላይ ሆና ምድሩን በምታቃጠልበት በዚያ ቅጽበት ለአደይ ዓለም ተገለባበጠች። ለዓመታት ከሳሙኤል ጎን አልተለየችም ነበር። በክፉም በደጉም አብሬሽ እሆናለሁ ብሎ በገባላት ቃል ኪዳን አመነችው። ልጅም ወለደችለት። ለወደፊት ሕይወታቸውም ታገለች። ዛሬ ግን ከፊቷ የቆመውን ሰው ማወቅ ተሳናት። ሳሙኤል አንዲት ወጣት ላይ ተለጥፎ ቆሟል። ወጣቷ ቀይ አጭር ልብስ ለብሳለች። አይኖቿ ላይ ግን ርኅራኄ ሳይሆን ድል የማድረግ ስሜት ይነበባል። የአደይ እግሮች በእርግዝናው ክብደት ይንቀጠቀጣሉ። ሳሙኤል ምን እየሆነ ነው በማለት ቀስ ብላ ጠየቀች፣ የትንሿ ልጇን እጅ አጥብቃ ይዛ። እሱ ግን አይኖቿን ራሱ አላየም። ይልቁንም ወደ በሩ አመለከተ። ዛሬውኑ ከዚህ ቤት ትወጫለሽ፣ ወደ ቤተሰቦችሽ ተመለሺ፣ ትዳራችን አብቅቶለታል አላት። ድምፁ ቀዝቀዝ ያለ እንግዳ ድምፅ ነበር። አደይ ደነገጠች። ስንት ነገር አሳልፈን አለችው። ያቺ ወጣት ሴት በፌዝ ትመለከታት ነበር። ይቺን ልጅና በሆዴ ውስጥ ሌላ ልጅ ተሸክሜ ነው የምታባረረኝ አለችው፣ ድምጿ እየተቆራረጠ። ሳሙኤል ግን ምንም የመራራት ስሜት አይታይበትም ነበር። አንቺ ሸክም ነሽ፣ እኔ ደስታዬን እፈልጋለሁ። ቆንጆ ልጆች የምትወልድልኝ ሴት እፈልጋለሁ እንጂ እንደዚህ አይነት የማያምር ነገር አይደለም አላት ወደ ልጇ እያመለከተ። ይቺ ልጅ አንቺ ያልያዝሽውን ከየት ታምጣው ለነገሩ አላት። እነዚህ ቃላት በዱላ የመመታት ያህል አሳመሟት። ለሱ ስትል ውበቷን ስላጣች ራበኝ ሳይል እንዲበላ ስላደረገች ሸክም ብሎ ሰደባት። ከዚያም ክብሯን ሰብስባ ልጇን ይዛ ወደ በሩ አመራች። ከዚህ ሁሉ በፊት አደይ በመንደር ውስጥ ካሉ ቆንጆዎች ሁሉ በላይ ነበረች። ወንዶች ሁሉ እሷን ለማግኘት ይመኙ ነበር። በመንገዱ ስታልፍ ሁሉም ውበቷን ለማየት አፋቸውን ከፍተው ይቆሙ ነበር። ውበቷ ወደር የሌለው እንደሆነ ሁሉም የመንደሩ ልጃገረዶች ይመሰክሩ ነበር። ወደ ወንዝ ስትወርድ እንጨት የሚሸከምላት በእንስራ የያዘችውን ውሃ የሚያግዛት አይጠፋም ነበር። ሳሙኤልን ያገኘችው ገበያ ስትሄድ ነበር። ሳሙኤል ረጅም፣ መልከ መልካምና በራስ መተማመን ያለው ሰው ነበር። ውበቷን አይቶ ደነገጠ። ላግዝሽ እችላለሁ አላት። መጀመሪያ ላይ ባትቀበለውም በደግነቱ ተሸነፈች። ቀናት፣ ሳምንታት፣ ወራት አለፉ። ፍቅራቸው እንደ አደይ አበባ ፈካ። ሳሙኤል ታታሪ፣ ሰው አክባሪና ለወደፊቱ ትልቅ ተስፋ ያለው ሰው ይመስል ነበር። ሰርጋቸው ሲካሄድ መንደሩ ሁሉ ደስ አለው። አደይም ትክክለኛውን የሕይወት አጋሯን ያገኘች መሰላት። ጋብቻው በአንድ ወር ውስጥ ፍሬ አፈራ። አደይ ጸነሰች። ሳሙኤል በደስታ ሰከረ። ልጄ እኔን እንደሚመስል አምናለሁ እያለ ለጓደኞቹ ያወራ ነበር። ነገር ግን እርግዝናው 3ኛ ወር ላይ ሲደርስ እንግዳ ነገር ተከሰተ። ያቺ ውብ አደይ መለወጥ ጀመረች። መጀመሪያ ላይ ሰዎች የእርግዝናው ጠባይ ይሆናል አሉ። ነገር ግን በ6ኛ ወሩ አደይ ጨርሶ የተለየች ሆነች። ጉንጮቿ ሰረጎዱ፣ አጥንቶቿም ወጡ። ያ ያብረቀርቅ የነበረው ቆዳዋ ጠቆረ። የመንደሩ አሮጊቶችም ይህ ቀላል ነገር አይደለም፣ የሆነ እጅማ አለበት በማለት ያወሩ ጀመር። ሳሙኤል መጀመሪያ ላይ ባህሪው አልተለወጠም ነበር። አይዞሽ ፍቅሬ፣ ስትወልጂ ወደ ቀድሞ ውበትሽ ትመለሻለሽ ይላት ነበር። እሷም በእነዚህ ቃላት ተጽናንታ ቆየች። የመውለጃዋ ቀን ደረሰ። መንደሩ ሁሉ ምን ይፈጠር ይሆን ብሎ በጉጉት ጠበቀ። ሕፃኑ ሲወለድ ግን ክፍሉ በዝምታ ተዋጠ። በጣም ትንሽ፣ አጥንቱ የወጣና ልክ እናቱን የሚመስል ነበር። በዚያ ቅጽበት ሳሙኤል ፊቱ ተለወጠ። በጥላቻ የተሞላ ፊቱ ታየ። ከዚያን ቀን ጀምሮ የሳሙኤል ባህሪ ተለወጠ። ወደ ቤት ላይመጣ ይችላል፣ ከመጣም ደግሞ ሰክሮ ነበር የሚመጣው። ሕፃኑን አንዴም አቅፎት አያውቅም። አደይንም ማየት አይፈልግም። እሷም ስትጠይቀው በሥራ ተወጥሬ ነው ይላት ነበር። 2 ዓመታት እንዲህ በስቃይ ያለፉ። አንድ ምሽት ላይ ሳሙኤል ሰክሮ መጣና በድንገት አብሯት አደረ። በጠዋቱ ሲነቃ አጠገቡ አደይን አይቶ በድንጋጤ ተነሳ። ምን አደረኩ እያለ ራሱን እየጠየቀ ከክፍሉ ወጣ። ከራሱ ሚስት ጋር ማደሩ እንደ ትልቅ ነውር ቆጠረው። ከጥቂት ሳምንታት በኋላ አደይ ዳግም ማርገዟን አወቀች። ፍርሃት ወረራት። ለሳሙኤል ስትነግረው ግን ተሳለቀባት። ሌላ እርግማን፣ ሆን ብለሽ ነው ያደረግሽው፣
እኔን እዚህ ለማሰር እያለ ጮኸባት። ሳሙኤል ከዚያ በኋላ ቤቱን ትቶ በድብቅ ከሌላ ሴት ጋር መኖር ጀመረ። አደይ ብቻዋን ሆና ታለቅስ ነበር። እናቷ ወደ ቤት ተመለሺ ብትላትም እሷ ግን ባለቤቴ ይመለሳል በሚል ተስፋ እዚያው ቆየች። በሰባተኛ ወር እርግዝናዋ ላይ ሳሙኤል ያቺን ቀይ ልብስ የለበሰች ወጣት ይዞ መጣ። ውጪ ከቤቴ አላት። አደይ ልጇን ይዛ እርግዝናዋ ከብዷት በዚያው ሌሊት ወጣች። ወደ አባቷ ቤት መሄድ አልፈለገችም። አባቷ በእሷ ውርደት እንዲሰበር አልፈለገችም። በመንደሩ ዳርቻ ወደሚገኝ አንዲት የተተወች ጎጆ ገባች። ምግብ የለም፣ ብርሃን የለም። ብቻዋን በዚያ ጨለማ ውስጥ ቆየች። አንድ ሌሊት በከባድ ነጎድጓድ የታጀበ ዝናብ እየዘነበ ምጥ ያዛት። ረዳት የላትም፣ አዋላጅም የለም። በዚያ ስቃይ ውስጥ አዲስ ሕፃን ተወለደ። ሕፃኑም ሲጮህ አደይ አየችውና ደነገጠች። ይህ ሕፃን እንደ መጀመሪያው ልጅ አልነበረም። እጅግ በጣም ቆንጆ፣ ቆዳው የሚያብረቀርቅና ልክ አባቱ ሳሙኤልን የሚመስል ነበር። እሷም በደስታ ተንሰቀሰቀች። ይህ ሕፃን ውበቷ እየጠፋ ሳይሆን እንደተሸሸገ ማሳያ ነበር። ወሬው በመንደሩ ተሰማ። አደይ የሰው ዓይን የማይጠግበው ልጅ ወለደች የሚለው ወሬ ሳሙኤል ጆሮ ደረሰ። ሳሙኤል በኩራት ተሞልቶ ወደዛች ጎጆ መጣ። አደይ ወለል ላይ ተቀምጣ ሕፃኑን ስታቅፋያት ይቅር በይኝ፣ ወደ ቤት ተመለሺ ብሎ ተንበረከከ። ያቺ ቀይ ልብስ የለበሰች ሴት መታ ልታስቆመው ስትሞክር ውጪ ከዚህ ብሎ አባረራት። አደይ ቀና ብላ አየችው። አንተ የመጣኸው ለኔ ሳይሆን ልጁ አንተን ይመስላል ብለ ስላሰብክ ነው። እኔ ግን ሰላም አግኝቻለሁ። ከእንግዲህ ወደ አንተ አልመለስም አለችው። ሳሙኤል እያለቀሰ ቢለመናትም ረፍዷል ብላው ልጆቿን ይዛ ወጣች። በምትወጣበት ጊዜ መንደሩ ሁሉ ውበቷ እየተመለሰ መሆኑን አስተዋለ። ከወራት በኋላ አደይ በሌላ መንደር አዲስ ሕይወት ጀመረች። ጠንካራ ነጋዴ ሆነች። ልጆቿ በደስታ አደጉ። ሳሙኤል ግን ሕይወቱ ተበላሸ። ያቺ ወጣት ጥላው ሄደች። ገንዘቡም አለቀ። ብቻውን ሆኖ በቁጭት ኖረ። አደይ በታሪኳ ተምሳሌት ሆነች። የእናት ጥንካሬ ከማንኛውም ከስቃይ ማዕበል በላይ መሆኑን ለዓለም አሳየች።